ሰላም ሰላም ምርጦች እንዴት ናችሁልኝ? እኔ ባም ነኝ። እንኳን ወደ ባም አርዲኖ በሰላም መጣችሁልን። ዛሬ በሁለተኛው ፕሮጀክታችን ተመልሰናል። ያው ሁለተኛው ፕሮጀክታችን የሚሆነው ደግሞ ባለፈው በመጀመሪያው ፕሮጀክታችን እንደነገርኳችሁ ትራፊክ ላይት ነው። ለትራፊክ ላይት የሚያስፈልጉን ብሬድ ቦርድ፣ 3 ኤልኢዲ ላይቶች፣ 3 ቴንኬ ሬዚስተሮች እንዲሁም ሜል ቱ ሜል ጃምፐር ዋይሮች፣ በመጨረሻ አርዲኖ ኡኖ ይሆናል ማለት ነው። ከኔ ጋር እየተከታተላችሁ አብራችሁ መስራት የምትፈልጉ ባለፈው እንደነገርኳችሁ ቲንካርድ የሚባሉ ዌብሳይት ላይ እዛ ላይ ገብታችሁ አብራችሁ መከታተል ይችላላችሁ። ሊንኩን ኮመንት ላይ አስቀምጥላችኋለሁ። እሺ የመጀመሪያ ስቴፓችን የሚሆነው ግራውንድ ከኔጌቲቭ ጋር እናገናኛለን። እዚች ጋር ግራውንድ አለች። ግራውንዱን ከኔጌቲቭ ጋር ይሆናል ማለት የምናገናኘው። ሁለተኛው ስቴፕ ደግሞ ኤልኢዲዎችን ነው። በመጀመሪያ ቪዲዮ እንደነገርኳችሁ አጭሩ ይሄኛው ማለት ነው ኔጌቲቭ ነው፣ ረዘም የሚለው ደግሞ ፖዚቲቭ ነው። ስለዚህ አጭሩን ከኔጌቲቭ ጋር እናገናኛለን ማለት ነው። ረዥሙን ደግሞ በላይኛው በኩል አሻግረን እንደምታዩት እንሰካለን ማለት ነው። ከዛ ቢጫውንም ዘሴም አጭሩን በውስጥ በኩል ረዥሙን ደግሞ በውጭ በኩል እያደረግን እንሰካለን ማለት ነው። አረንጓዴውንም በተመሳሳይ ሁኔታ አጭሩን በውስጥ በኩል ረዥሙን ደግሞ በውጭ በኩል እያደረግን እንሰካለን። እዚህ ጋር እንደምታዩት ማለት ነው አርገን እንሰካለን። ከዛ ቀጣዩ ስቴፕ የሚሆነው ሬጂስተራችንን ነው የምንሰካው። ያው ሬጂስተር እንደሚታወቀው ኤልኢዲያችን እንዳይቃጠልብን ያግዘናል። እሱን የምናገናኘው ከፖዘቲቭ ጋር ነው። ፖዘቲቭ በላይ በኩል ስላለ እሱን እናገናኛለን ማለት ነው። ለሶስቱም አንዳንድ ሬጂስተር እናደርግላቸዋለን። እሺ በምታዩት መልክ አገናኝተናቸዋል ማለት ነው። የመጨረሻው ስቴፕ የሚሆነው ደግሞ የሬጂስተሮቹን ጫፍ እያንዳንዱን ወደ አርዲኖ ዲጂታል ፒናችን የምናገናኝ ይሆናል። ስለዚህ 3 ሜል ቱ ሜል ጃምፐር ዋየሮችን እንወስዳለን። ጫፉን እንሰኳለን እዚህ ጋር እዚህ ጋር እንሰካለን። ከዛ በኋላ እያንዳንዱን ወደ ዲጂታል ፒናችን ነው የምንከተው ማለት ነው። የቀዩን ዝም ብለን ከ13ቱ አንዱን መምረጥ ነው። ለምሳሌ ቀዩን 7 ላይ ሰካሁት፣ ቢጫውን ደግሞ 6 ላይ ሰካዋለሁ፣ አረንጓዴውን ደግሞ 5 ላይ ሰካዋለሁ ማለት ነው። መጨረሻ ላይ ይሄን ይመስላል ኮኔክሽናችን። አሁን ትንሽ ኮድ እንጽፍና እናያለን ማለት ውጤቱ። እሺ አሁን ወደ ኮዲንግ ፓርቱ እንሄዳለን። ወደ ኮዲንግ ፓርቱ ስንሄድ እንደተለመደው በአርዲኖ አይዲኢ ነው ማለት ነው ኮድ የምናደርገው። ከፈተልን። መጀመሪያ አውትፑት ነው ኢንፑት ነው የሚለውን ስፔሲፋይ እናደርግለታለን። ለዚህም የምንጠቀመው ምንድነው ፒን ሞድ ነው። ፒን ሞድ ኤም ካፒታል ነው የምትሆነው እንዳትረሱ። ፒን ሞድ ቀንፍ እንከፍታለን። 5 አውትፑት እንደሆነ እንጽፋለን ማለት ነው። አውትፑትም ሙሉ በካፒታል የሚጻፈው ከዛ በሴሚኮለመን እንዘጋዋለን ማለት ነው። ይሄኛው ለሶስቱም ኤልኢዲዎቻችን መገለጽ ስላለበት ለሶስቱም ኮፒ አድርገን እንጽፋለን ማለት ነው። ከዛ 5 ሚሊዮን ብቻ መቀየር ነው። 6 7 ሶስቱም ፒኖች አውትፑት ዲጂታል ፒኖች አውትፑት እንደሆኑ ገለጽን ማለት ነው። ከዛ ቀጣዩ ስቴፕ የሚሆነው ደግሞ ምንድነው ምን እንዲሆኑልን እንደሚፈልግ እንዲበራልን ነው እንዲጠፋልን ነው ምናምን የሚለውን የምንጽፍበት ነው። ለዚህም ዲጂታል ራይት ነው የምንጠቀመው፣ ምክንያቱም ዲጂታል ፒን ላይ ስለሰካናቸው ማለት ነው። ዲጂታል ራይትን ስጽፍ ደብሊው ካፒታል ነው የሚሆነው።
ዲጂታል ራይት ቅንፍ እንከፍታለን 5 ኮማ እዚህ ጋር የመጀመሪያው እንዲበራልን ነው ማለት ነው። ስለዚህ ሃይ ብለን በካፒታል ሙሉን እንጽፋለን ማለት ነው። ከዛ ለስንት ሰከንድ እንዲሆንልን እንፈልጋለን? ማይክሮ ሰከንድ እንዲሆንልን እንፈልጋለን ለ500 ለዚህም ዲሌይ እንልና 500 እንላለን። ከዛ በሴሚኮለን እንዘጋለን ማለት ነው። ድጋሜ እንጽፋለን። አሁን ደግሞ እንዲጠፋ አሁን የሚበራበትን ፓርት ነው የጻፍነው። እንዲጠፋ የምፈልገውን ደግሞ እንጽፋለን። ለዚህም ዲጂታል ራይት ቅንፍ እንከፍታለን። አሁንም 5 ነው ኮማ ምንድን ሎ እንላለን። ሎ ማለት 0 ወይም ደግሞ እንዲጠፋ የሚደረግበት ነው። ለዚህም ዲሌይ እንጽፍለታለን ለ500 ማይክሮ ሰከንድ ያክል ማለት ነው። ይሄ ለአንደኛው ለ5 ማለትም አረንጓዴ ማለት ነው። ለሱ ነው የጻፍንለት። ለሶስቱ እንዲሆን ኮፒ እናደርገውና ፔስት እናደርጋለን ማለት ነው ሁለት ጊዜ። 5ን ብቻ ወደ 6 እና 7 መቀየር ይሆናል ማለት ነው። 7 ከዛ አርዲኖአችን ከፒሲያችን ጋር እናገናኛለን። ያው በኬብላችን እናገናኛለን ማለት ነው። እዛ ቼክ እናደርጋለን መጀመሪያ የራይት ምልክቷን እንጠቅማለን። ኦኬ ችግሩ እዚህ ጋር ስፔሲፋይ አላደረግንም። ስፔሲፋይ ማድረግ አለብን። ድጋሚ ቼክ እናደርጋለን። ቼክ ስናደርገው ልክ ነው ማለት ነው። ከዛ ራን እናደርገዋለን ማለት ነው። ከዛ ኢፌክቱ ማየት ነው። ያው እንደምታዩት ለ500 ማይክሮ ሰከንድ ይበራል፣ ይጠፋል፣ ወደ ቀጣዩ ይሄዳል ማለት ነው። ከፈለግን እንዲፈጠን ለማድረግ 500 የምትለዋን መቀነስ ነው። ለምሳሌ ወደ 300 ማድረግ እንችላለን። 300 ስናደርገው ትንሽ ፈጠን ይልልናል ማለት ነው። 300 እስቲ ራን አድርገን እንሞክረዋለን። ያው እንደምታዩት ይፈጥናል ማለት ነው። ስለተከታተላችሁን እናመሰግናለን። ሁለተኛ ፕሮጀክታችን ትራፊክ ላይትን ይመስል ነበረ። በቀጣይ ደግሞ ከዚህ ትንሽ ከበድ የሚል የመንገድ ላይ መብራት የሚመስል እንሰራለን ማለት ነው። ይህም ማለት ሲመሽ በራሱ የሚበራ ሲነጋ ደግሞ በራሱ የሚጠፋ የመብራት አይነት እንሞክራለን ማለት ነው። እስከዛ ፎሎ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። እናመሰግናለን።